ስሜ አርሴማ ሲሳይ ይባላል። በደብረ ገሊላ አማኑኤል ካቴድራል እግዚአብሔር ምስሌነ ሰንበት ትምህርት ቤት የወጣት ክፍል አባል ነኝ። ስሜ ዲያቆን አዳነ ወልደ ኪዳን እባላለሁ። የደብረ ገሊላ ቅዱስ አማኑኤል እግዚአብሔር ምስሌነ ሰንበት ትምህርት ቤት ሰብሳቢ ነኝ። ስሜ አይዳኝ ኡርጌሳ ይባላል። በዚህ በደብረ ገሊላ ቅዱስ አማኑኤል ቤተክርስቲያን እግዚአብሔር ምስሌነ ሰንበት ትምህርት ቤት አባል ነኝ። የሰንበት ትምህርት ቤት የሰበካ ጉባኤ ተወካይ ነኝ። አምስተኛ ጊዜ ለግሻለሁ። 35 ዙር ለግሻለሁ። ደም ስሰጥ ዛሬ ለ48ኛ ጊዜ ነው። ሰንበት ትምህርት ቤቱ የደም ልገሳ እዚህ የጀመረው በተወሰኑ አባላት የደም ልገሳ እዛው ቀይ መስቀል የሚለግሱ አባላት ነበሩ። በወቅቱ በተለይ የደም እጥረት በጣም ችግር የነበረበት ወቅት ነበረ። ያንን ችግሮችን በማየት እዚህ ግቢ ላይ ወጣቱ የደም ልገሳ ማድረግ እንዲቻል ሀሳብ አቀረቡ። ያንን ሀሳብ ገቢ በማድረግ ሀሳቡን ተቀባይ አድርገን ሰንበት ትምህርት ቤቱ ይህንን ሀሳብ ተቀብሎ ወደ ተግባር ገባ። ወደ ተግባር ከገባን በኋላ ደግሞ ይህንን ስራ የሚያሰራ ክፍል አደራጅተን የበጎ አድራጎት ክፍሉ ይህንን ስራ እንዲይዝ አድርገን እንግዲህ ዛሬ ለ52ኛ ዙር የደም ልገሳ መርሃ ግብር ላይ ደርሰናል። ወደ ደም ልገሳ የገባ ነው በ2001 ላይ ደም ባንኮች መጥተው ስራ አመራሩን የሰንበት ትምህርት ቤት ስራ አመራሩን አባላቱ ደም እንዲለግስ በጠየቁት በደብዳቤ መሰረት ስራ አመራሩ ተወያይቶ ውሳኔ ካሳረፈ በኋላ ለአባላቱ ነገረ። በዛን ወቅት ከሚለግሱት በ2001 አንዱ እኔ ሆንኩ። በጾም ወቅት ከየትኛውም ጊዜ በላይ ወደ ፈጣሪያችን የምንቀርብበት ብዙ ትሩፋትን የምንሰራበት ጊዜ ነውና ከነዚህም ደግሞ አንዱ ደም መለገስ ዋነኛው ምክንያቱም የሰውን ሕይወት እኛ በነፃ ምንም ሳንሆን ጤነኛ ሆነ ልናድን የምንችልበት መንገድ ነውና ከጾም ጋራ በጣም መሄድ የሚችል ነው እና ከደም መውረድ ከምግብ ጋር ተያይዞ ደግሞ ቅዳሜና እሁድ በአዘቦት ቀናት ወይም ከሰኞ እስከ ዓርብ ደግሞ ከ9 ሰዓት በኋላ ደም መለገስ ይቻላል። በጾም ወቅት ላይ በጎ ነገሮችን ለማድረግ የምንተጋበት ወደ ቤተ እምነቶች ገዳማት የምንጎበኝበት የተቸገሮችን የምንረዳበት በአብዛኛው ጾም ላይ ያንን የምናደርግበት ወቅት ነው ያለው። በዚህ ወቅት ደግሞ ደም መለገስ በጾም ወቅት መለገስ ምንም የሚፈጥረው ችግር ኖሮ አይደለም። እንደውም በበለጠ በረከት የምናገኝበት ቅድም መግቢያ ላይ እንደተናገርኩት ከእግዚአብሔር ዋጋ የምናገኝበት አይደለ? ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል አይደለ? የተጠማ ደም የተጠሙ ሰዎች አሉ። ደም የተጠሙ ማለት ደም የሚያስፈልጋቸው ለህይወታቸው የሚያስፈልጋቸው ሰዎች አሉና የነሱን ጥያቄ የምንመልስበት ስለሆነ በዚህ ጾም እንደውም በረከት ትልቅ ዋጋ የምናገኝበት ነገር ስለሆነ የምንሻማበት የምንሽቀዳደምበት እንጂ ደም ዓለም ጾም ስለሆነ አለቅስ ምንም የሚፈጠር ነገር የለም። በተለይ በጾም በረከት ዋጋ የበለጠ ዋጋ የምናገኝበት ስለሆነ በዚህ የጾም ወቅት ላይ በረከት እንድናገኝ ሁላችንም እንድንለግስ አደራ ማለት እፈልጋለሁ። ደም የምለግሰው ክቡር የሆነውን የሰው ልጅ ህይወት ለማዳን ነው። ደም የምለግሰው ያው አንድም ከጤና አንጻር ለራሴም ጤናዬን ከማወቅ አንጻር ይጠቅመኛል። ሌላው የተጎዱ ወገኖቻችን፣ እህቶቻችን፣ ወንድሞቻችን፣ እናቶቻችን በወሊድ ምክንያት ብዙ ጊዜ በደም እጥረት ሲሞቱ እንሰማለን እና ይሄ ደም በማነስ ስለሆነ ይህንን ደም ብንሰጥ የሰውም ህይወት እንታደጋለን፣ ራሳችንም ጤና እናገኛለን የሚለውን ግንዛቤ በደንብ ሳገኝ ደም መስጠት ጀመርኩኝ። ስለዚህ ደም መስጠቴ ደስተኛ ያደርገኛል። የተጎዱ ወገኖችን ደራሽ በመሆኔ ደግሞ በጣም የበለጠ ያበረታታኛል። ክርስትና እምነት አንጻር የሰው ልጅ በመጨረሻው ዘመን ተስፋ የሚያደርግን መንግስተ ሰማያትን ሲሄድ በእግዚአብሔር ፊት ሲቆም ከሚጠይቁ ጥያቄዎች አንዱ ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ብታረዝ አልብሳችሁኛል ነው። እንግዲህ በደም እጦት መጠማት ምክንያት የሚጮሁ ነፍሳትን እናት እህቶቻችንን ጥያቄ መመለስ ስላለብን አንድ መንፈሳዊ ጥቅም ስላለን፣ ሁለተኛ የህሊና እረፍትም እርካታ ስለምናገኝ ነው። ህሊናችን የሰው ልጅ ተፈጥሮ ህሊናው የሚረካው በጎ ማድረግ ነው ያለው። ሶስተኛ ጤናችንን መጠበቅ ስለምንችል ደም በመለገሳችን ጤናችን እንጠብቃለን እና ይህንን ዓላማ የተረዱ ወንድሞች ይህንን ሀሳብ ወደ ሰንበት ትምህርት ቤት አምጥተው ያው ሁሉም የኔ ብሎት ተቀብሎት ያው እንደምታዩት እንግዲህ ሁሉም በደስታ የሚያገለግልበት የሚገለገልበት የፍቅር አገልግሎትም ነው ማለት ደም መለገስ መስጠት ብቻ ሳይሆን አገልግሎት ራሱ የፍቅር አገልግሎት ነው።